ሰላም ለእናንተ ይሁን። እንዴት ናችሁ? እኔ ኢየሱስ ክርስቶስ ጋር ሰላም ነኝ። እናንተስ ደህና ናችሁ? ተባረኩ፣ ብርክርክ በሉልኝ። ዛሬ እንግዲህ ይዤ የመጣሁት ምንድነው? አንድ ሰው ለምሳሌ ወፈረም ቀጠነም ስንት ኪሎ ነኝ ያለ ኪሎ ቤት ሄዶ ይመዘናል። ኪሎ ሲመዘን ኪሎ ልክ 70 60 50 50 ምናምን 60 ምናምን 80 ምናምን ሊሆን ይችላል ኪሎ። ኃጢአታችሁን ግን አንድ ቀን ተመዝናችሁ ታውቃላችሁ? እንመዘናለን ምን ያህል ኃጢአት እንደሰራን። ስለዚህ እዚች ምድር ላይ ስንኖር ጊዜያዊ ወይም ኮንትራት ጊዜ መኖራችን እንዳንረሳ ለተወሰነ ጊዜ። ለዚህ ነው እኮ ኢዮብ 1:14 ላይ ምን ይላል መሰለ? ዛፍ ብቆረጥ ቅርንጫፎቹ ቢወድቁ ግንዱ ብደርቅ ቅርንጫፎቹን ብደርቅ ልክ ስሩ ግን ከውሃ ሽታ የተነሳ እንደገና ይለመለማሉ፣ ይቆጠቆጣሉ፣ እንደ ጓሮ አትክልት አበባ ያወጣሉ ይላል። የሰው ልጅ አንደ ከወደቀ መነሻና መመለሻው ምንም የለውም፣ እድል የለውም። ለልፈልክ ነው እድል የለውም። እድል ያለው በህይወት ስንኖር ብቻ ነው። በህይወት ስንኖር እድል አለ። ንሳም ትገባለህ፣ ኃጢአትን ታያለህ። እኔ ምን አይነት ሰው ነኝ ትላለህ። ራስን እንደገና ሚዛን ላይ ታስቀምጥና ተመዝናለህ። ለዚህ ነው እንደ ድንገት ይላል። ልክ ሉቃስ ላይ ሄዳችሁ ስታይ ምን ይላል መሰለህ? ሌባ መምጫ ጊዜውን አታውቁምና ብታውቅ ኖሮ የቤቱ ባለቤት ሌባ መምጫ ጊዜውን ቢያውቅ ቤቱ እንዲቆፍሮ ባልፈቀደ ነበር። መምጫ ጊዜ መቼ እንደሆነ አታውቁምና ነቅታችሁ ጠብቁ ይላል። የእግዚአብሔር መምጫ አናውቅም፣ ምን ሞትበትም አናውቅም። እንደ ድንገት ስንሞት እችን ዓለም ትተን ቻው እንላለን። ከሞተን በኋላ ወዴት ነው የምንሄደው? ጉዟችን ወዴት ነው የሚለው ነገር ስናይ በጣም አዝናለሁ፣ እውነቱን ለመናገር። ለዚህ ነው እኮ ሉቃስ 16:19 ላይ ምን ይለናል መሰለ? ባለጠጋና አልዓዛር የሚባል አንድ ድሃ ነበር ይላል። ልክ ከባለጠጋው የተረፈ ትርፍራፊ የሚበላ ሰው ነበር ይላል አልዓዛር። እንደ ድንገት ሁለቱ በአንድ ቀን ሞቱ። ባለጠጋው ሞተ፣ ተቀበረ። ድሃው ሞተ፣ ወደ አብርሃም እቅፍ ውስጥም ገባ ካለ በኋላ እንደ ድንገት በቅስፈት አብርሃምን አየ። አብርሃም አባቴ ሆይ ተቃጠልኩ፣ ነደርኩ። ልክ ያለ እረፍት 24 ሰዓት እዚህ የተቃጠልኩ ነው ያለሁት። እንደ ድንገት ልክ አብርሃምን ላክል፣ አልዓዛርን ላክልኝ፣ ጣትን ውሃ ላይ ነክሮ ራሴ እንዲቀዘቀዝልኝ ስደድልኝ እሱን ይሏል። አየህ፣ እንደ ድንገት አለው። እዚህ 24 ሰዓት ነው እኔ የተቃጠልኩ ያለው፣ ያለ እረፍት ነው። ምን ማድረግ አለብኝ አለው። እኛና እናንተም ወደ እኛ እኛም ደግሞ ወደ እናንተ የምንሻገርበት መሃሉ ገደል ስለሆነ ምንም ማድረግ አልችልም አለው። እንግዲያውስ አለ እኔ ብዙ ወንድሞች፣ እህቶች፣ አባቶች አሉኝ፣ ማውቃች ማላውቆቹም ስላሉኝ አልዓዛርን ስደድልኝ አለው። የሙሴ ግዛ ነው ያለው፣ እሱን ይስሙ። እሱን ካልሰሙ ግን እሱ እንኳ አይሰሙም። አንድ ሰው ላክ አለው። እሱን ካልሰሙ የሞተው ተነስቶ ሄዶ ብነግሩ እንኳን አይሰሙትም። ስለዚህ እኛ አንደ ከሞተን፣ አንደ ከተኛን፣ አንደ እረፍት ከወሰደን፣ የሰው ልጅ አንደ ከተጋደመ ወይ ከተኛ አይነቀም ይላል። ስለዚህ እግዚአብሔር ያድነን። እኔ እውነት ብዙ ለመናገር አይደለም፣ ንስሐ ሁሌም እንግባ። ሁሌም ኤቭሪዳይ